ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንደምን አላችሁ? ባላችሁበት ሰላማችሁ ብዝት ይበል። ዛሬ እንግዲህ ጽናት ድራማ በክፍል 145 ተለቀቀ። ጽናት ድራማ እንደተለመደው እንግዲህ እጅጉን በጣም አጓጊና አዝናኝ አስተማሪ የሆነ ድራማ ነው። እኛም እንግዲህ ወደነው እንዲሁም ደግሞ እየተማርንበት በፍቅር ነው የምናየው ማለት ነው። ድራማውን እንግዲህ ጽናትዬ አሁንም በሚያሳዝን ሁኔታ እንግዲህ ኪራን እየተንከባከበችው ትገኛለች፣ ዋጋ እየከፈለች ማለት ነው። በሌላ በኩል ደግሞ መራዊትና ሰኒ ቁጭ ብለው አንድ ላይ እንግዲህ የጓደኝነታቸውን ጨዋታ እየተጫወቱ ባሉበት ታይም ናሆም ይከሰትና እንግዲህ ናሆምንና መራዊትን ስታያቸው ሰኒ እንደው ድንገት በሀሳብ ጭልጥ አለችና ከእሷና ከክብሮም ጋር የነበረውን ቆይታቸውን እኔንም ጥለኸኝ ባትሄድ ኑሮ ለምንድን ነው ግን አምላኬ እንደዚህ ሰው ሰጥተኸኝ መልሰክ የብቸኝነትን ኑሮ ያኮናነብከኝ እያለች እጅጉን በጣም በሀሳብ ተውጣ በነበረበት ታይም እንደው ኬርክ እንኳን አንድ ቀን እንዴት ናት ብለክ እንኳን ለምንድን ያልደወልክልኝ እያለች እንግዲህ ከራሷ ጋር ጥያቄና መልስ እንዲሁም ክርክር ገጥማለች ማለት ነው። ይህንን ያዩትና የተመለከቱት መራዊትና ናሆም ሰኒ ብለው ቢቀሰቅሷትም እንዲሁም ሰኒ አይ እዚሁ ነበረ ተመለስኩኝ በማለት ያው ሁሉም እንግዲህ ይገባቸዋል ሰኒ ያለችበትን ቁስልና ከዛም እንግዲህ ከእህቷ ጋር ደግሞ ጥሩና ደስ የሚል ቆይታም ከብቸኝነት ኑሮም ወጥታ እንግዲህ ከእህቷ ጋር ጥሩና አሪፍ ላይፍ ሲያሳልፉም ነበረ። እህትየዋም እንግዲህ ወደ መጣችበት ተመልሳ ስትሄድ ሰኒዬ እጅጉን በጣም በሚያሳዝን ሁኔታ የብቸኝነትን ህይወት እንግዲህ ተጎናጽፋው በጣም ተሰምቷትም እንግዲህ ከራሷ ጋር ንግግር ስታደርግ ተመልክተናታል ማለት ነው። የናሆም እናትና አባት እጅጉን በጣም እንግዲህ በመራዊት ምክንያት እየተጣሉ ይገኛሉ። የነገር ድግግሞሽ እጅጉን በጣም አሰልችና አድካሚ ነው። እናም እንግዲህ የናሆም እናት በአሁን ሰዓት እንግዲህ ልጁ የኛ ልጅ አይደለም፣ ጊዜውና ወቅቱ ሲሄድ እኮ በጣም ነው የሚገርመው። እኛም እኮ ምንም ያደረግነው መላ የለም ስትልም ጥያቄ ታቀርባለች። እንግዲህ የናሆም አባት ግራም ይጋባል። ምንድን ነው የምትይኝ ሲላትም እንግዲህ የመራዊትን ጉዳይ ልጁ ምርመራ መደረግ አለበት የሚል ሀሳብም አቅርባለች ማለት ነው የናሆም እናት። በጣም በሚያሳዝን ሁኔታ እንግዲህ የናሆም አባት ምርር ብሎት እንግዲህ የነገር ድግግሞች እጅጉን በጣም አድካሚ አሰልቺ ስለሆነ በጣም ተናዱባትም እንግዲህ ተመልክተናል ማለት ነው። ናሆም እንግዲህ የደስታው ምንጭ ናት መራዊት። እጅጉን በጣም በፊትም ከነ ድክመቷ ሁሉን ነገሯን አውቆ ነው ወደ ህይወቱ ያስገባትና አሁን ላይ እንግዲህ ነፍሰ ጡር ከሆነች በኋላ ደግሞ እጅጉን በጣም ባማረ ሁኔታ እንግዲህ ለየት ባለ መልኩ ድሮም ድሮ ናቸው፣ አሁን ላይ ደግሞ የተለየ እንክብካቤም እየሰጣት ይገኛል ማለት ነው። አፍቃሪ እንደ ናሆም ብለናል እንግዲህ ሁላችንም። እናም እንግዲህ እዚህ ጋር ደግሞ ኪራን እንግዲህ የገጨችዋ ልጅ እጅጉን በጣም ኪራን በጣም በሚገርም ሁኔታ እንግዲህ ትሪት እያደረገችው ትገኛለች ማለት ነው። ይህንን ያየችውና ያልወደደችው ጽናት ደግሞ እንዴት ብላ ማራቅ እንዳለባት ግራም ተጋብቷታል። ኪራ ምንም የሚያስታውሰው ነገር የለም። የሚያስታውሰው ነገር ቢኖርም ነገር ግን ከቤቲ ጋር እንደሆነ እንጂ ስለ ጽናት ምንም ነገር አያስታውስምና እጅጉን በጣም ትልቅ ፈተና ቻይሌንጅ እንግዲህ ሆኖባታል ጽናትዬ። እናም እንግዲህ ይቺ በመኪና የገጨችዋ ሴት ኪራን በእኔ ምክንያት ነው እንደዚህ ያደረኩት፣ ወደ ነበረበት መመለስ አለብኝ፣ ትሪት ማድረግ አለብኝ፣ መንከባከብ በማለት እንግዲህ
ጠዋት ማታ ነጋ አልነጋ ሳትል እንግዲህ ሩጫዋን ወደ ነኪራ ቤት አድርጋለች። ሁሉም እንግዲህ ነኪራ ቤት ስትመጣ ፊት ይነሷታል። ይህም ታውቋታል። ለምንድን ነው ግን ፊት የሚነሱኝ እዚህ ቤት ያሉ ሰዎች ስመጣ በማለትም ጥያቄም ፈጥሮባታል ማለት ነው። ጽናት ፈጽሞ ልታያት አትፈልግም። ነገር ግን ጽናት እንግዲህ በመኪና ለገጨችዋ ሴት ጽናት ማን እንደሆነች ቢያንስ ለልጅቱ መናገር ነበረባቸው። ልጅቱ የምታውቀው ነገር የላትም። ነገር ግን ከጥላቻቸው የተነሳ አንጻር ጽናት ግን ከጽናት ጋር ምን አይነት ግንኙነት አላችሁ በማለትም በድፍረት እንግዲህ ኪራን ትጠይቀዋለች። ምንም አይነት ግንኙነት የለንም፣ አሰሪና ሰራተኛ ነን፣ ከዛ ውጭ ምንም ያገናኘን ነገር የለም ብሎ በአራት ነጥብ እንግዲህ ኪራም እንግዲህ ጥያቄዋን መልሶላታል። ጽናት በጣም ጥሩ ሰው ናት። በተለይ ደግሞ ላንተ ስትለው እኔ ስለምመቻት ነው በማለትም ጥሩ አሰሪ ስለሆንኩኝ ነው በማለትም ነበረ ኪራ መልስ የመለሰው ማለት ነው። እናም እንግዲህ ለእዝች እንግዲህ በመኪና ለገጨችው ወይንም ከኪራ ስር ስለምትሄደው ሰው ቢያንስ መናገርና ጽናት ባለቤቱ እንደነበረች ነገር ግን በአደጋው ምክንያት እንደረሳት ማሳወቅ ነበረባቸው። እናም እንግዲህ አላሳወቋትም። እሷም ግን ካላቸው ሁኔታና ካላቸው አመለካከት ወደዛ ቤት እንዳትመጣ እንደሚፈልጉም ስላወቀች ለምንድን ነው ግን የሚል ጥያቄም ፈጥሮባት እንግዲህ ተመልክተናል ማለት ነው። ውድና የተከበራችሁ አድማጭ ተመልካች ቤተሰብ ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ በማለት አበረታቱኝ ማለት ነው። ለምታበረታቱኝም እጅጉን በጣም አድርጌ አመሰግናለሁ። ክብረት ይስጥልኝ። እናም እንግዲህ አሁን ላይ በሌላ በኩል ደግሞ ናቲ ተከስቷል ማለት ነው። ናቲ እንግዲህ ከሄደበት ስራውን ጨርሶ ተመልሶ መጥቷል ማለት ነው። ከቅዱስ ጋር እንግዲህ አንዳንድ ነገሮችን እያወሩ ተመልክተናቸዋል። ናቲ እንግዲህ አስቂኝና ተጫዋች በተለይ ደግሞ ናቲና ኒና የዚህ ድራማው ድምቀቱ ነው እንግዲህ ተገኝተዋል ማለት ነው። ኪራን በመኪና የገጨችዋ ሴት እንግዲህ ናና ምሳ ጋብዝሃለሁ በማለት እንግዲህ እጁን ግጥም አድርጋ ይዛ ከቤት ወደ ውጭ ይወጣሉ ማለት ነው። ይህንን እንግዲህ ዴቭና ጽናትም በር ላይ ቆመው ነበርና ይመለከቷቸዋል። እናም እንግዲህ ኪራ ዴቭና ጽናትን ሲያያቸው በጣም ነው በቅናት የሚንጨረጨረው። ኪራ እንግዲህ በጣም የሚቀና ሰው እንደሆነ ከበፊትም ይታወቃልና ጽናት እንዳደረገችው እሱም እንግዲህ እጇን ግጥም አድርጎ ተያይዘው ይሄዳሉ ማለት ነው። እናም እንግዲህ በጣም በሚያሳዝን ሁኔታ ጽናትም በጣም ተናዳለች። እናም እንግዲህ ይህን የተመለከተው ዴቭም ቅዱስን ያገኝና ኪራ በጽናት ፊት የሚያደርገው ነገር እኔ በጭራሽ አልቻልኩትም፣ እየተመቸኝም አይደለም፣ እች ልጅ እኮ ተጎዳሽ በጣም እያለ እንግዲህ በጣም ተናዶም አዝኖም ተመልክተነዋል ማለት ነው ለቅዱስ እየነገረው። ቅዱስም እንግዲህ ኪራ በተፈጥሮ ቅናተኛ እንደሆነ እናውቃለን፣ ደግሞም ይህ ቅናቱም ነው ለዚህ ነገር የዳረገው እያለ ጊዜ ያስፈልገዋል በሂደት አንዳንድ ቢያንስ ጽናትን የሚያስታውስ ነገር የበፊቱን ላይፉን ቢነገረውና ቢያስታውሳት ሲልም ነበረ። ነገር ግን ዶክተሮቹ ደግሞ በራሱ ጊዜ ያስታውስ ያሉት ማለት ነው። እናም እንግዲህ ኒና ተከታትላቸው የሄዱበት ካፌ ትሄዳለች ማለት ነው። እናም እንግዲህ ጥሩና ደስ የሚል ጊዜም እያሳለፉ ነው። ኒናም እንግዲህ ወሬ ወዳዷ እንግዲህ በፎጣ አጠቃላይ ሰውነቷን ጠቅልላ ወይ ባጭስ እንደሚጨሰው በስተኋላቸው ነበረ ቅርብ የሆነ አካባቢ ቁጭ አለችው። ናቲ ይከሰታል እዛ አካባቢ ከኪራ ጋር ሰላም ይባባሉና ከኪራ ጋር የነበረችዋንም ሴት ሰላም ይላታል፣ ይተዋወቃታል። ዞር ሲል የኒና ፀጉር ወደ ላይ ተንጨባሮ እንግዲህ ይመለከታል። ቆይ እዚህ ግቢ ደግሞ ወይ ባጭስ መጨስ ተጀመረ እንዴ? በፎጣ ከላይ እስከታች ስለተጠቀለለች እንደዛ ብሎ ሲጠይቅ
ይህ ፀጉርማ የኒና መሆን አለበት፣ አንቺ ኒና ብለው ሲጠሯት ኒናም እንግዲህ የሄደችበትንና እያደረገች ያለውን ነገር ትረሳና አቤት ብላ እንግዲህ ወደ እነሱ ፊቷን ስታዞር እጅጉን በጣም ተገርመው ተደንቀው ኒናም እንግዲህ ያለችበትን አስታወሰችና ወይኔ ጉዴ ምን አይነት ስህተት ነው የሰራሁት እያለችም እንግዲህ ተመልክተናታል ማለት ነው። ጽናት እንግዲህ ኒናን ነይ ብለው ወደ እነሱ አቀላቅለዋታል። ኪራ ቤት ትጠየቂያለሽ ላለው ነገር ሁሉ በማለትም እንግዲህ ኪራ ያው አሁን ላይ እንደምትጠባበቀው ተረድቷታል ማለት ነው። ጽናትዬ እንግዲህ ከአባቷ ጋር በስልክ እያወራች ነበረ እና በጣም እንደከፋትም ትነግረዋለች። በስተመጨረሻም ጽናት እንግዲህ ውሳኔ ወስናለች። ኪራን እኔ ገጠር ይዤ ሄጄ እንዳስታውስ ማድረግ አለብኝ። የሆነ ውስጤ የሚነግረኝ ነገር አለ፣ ጥሩና ደስ የሚል ነገር እንደሚፈጠር በማለትም ለሰኒ ታማክራታለች ማለት ነው። ሰኒም እንግዲህ የሚሆንና የሚሳካ ከሆነ መልካም ብላታለች። እናም ጽናት እንግዲህ ወደ ገጠር ወደ አባቷ ለመሄድ ወስናለች ማለት ነው። እናም ኪራን ይዤ ሄጄ እዛ ሁሉን ነገር እንዲያስታውስ አደርጋለሁ ብላም እንግዲህ ወስና ተነስታለች ማለት ነው። ውድና የተከበራችሁ አድማጭ ተመልካች ቤተሰብ እንግዲህ የጽናት ድራማ የክፍል 145 ይመስል ነበረ። በቀጣይ ክፍል እንግዲህ ጽናት ወደ ክፍለ ሀገር ስትሄድ ኪራ አብሯት ተከትሏት ይሄድ ይሆን የሚለውን ደግሞ እንግዲህ በኮሜንት ሀሳብ አስተያየታችሁን ግምታችሁን አስቀምጡልኝ ማለት ነው። እናም እንግዲህ ጽናት ድራማ እንዳመረበትና ሁሌም አዳዲስ ሰዎች የሚቀላቀሉበት አዳዲስ ነገር የምናይበት ምርጥ ድራማ ነው። እናም እንግዲህ ውድ ቤተሰብ ለዛሬ ነበረን ይህን ይመስል ነበረ። በቀጣይ ክፍል ደግሞ እስክንገናኝ ድረስ ቸር ሰንብቱ እያልኩኝ እዚህ ጋር አበቃለሁ። ባይ ባይ።